بلا سرا سرا لفا لفا ترى كرا بلا سرا سرا لفا لفا ترى كرا بلا سرا 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 እጭ ዛሬ ደግሞ ቀኔን በንዝረት ጀመርኩት ምን አይነት ቀን ነው በእናታችሁ ማንኛውም ሰራተኛ በቀን ለ8 ሰዓታት በስራ ገበታው ላይ ሊገኝ ይገባዋል ይሄው ከጧቱ 2 ሰዓት እስከ 11 ሰዓት እንዴ ይሄማ ሰይጣን ነው በስማ እኔ ሆንኩ እንዴ ሰይጣኑ ዛሬ ምንድነው ከጧት ጀምሮ የሚለፈኝ እንዴ ስራ ስራ ልፋ ልፋ ተረ ግረ ዶጭዬ እንዴ ማንኛውም ሰራተኛ በቀን ለ8 ሰዓት በስራ ገበታው ላይ ሊገኝ ይገባል ማለትም ከጧቱ 4 ሰዓት እስከ 11 ሰዓት ማለት ነው ያጂ ዶጭስ የእናቱ ልጅ ዶጭዬ አቤት ቋ እጅ ተልጧል እንዴ ምን ነው ኤሌክትሪክ አስያስከኛ እቴ ምንድነው ያስነካኝ አንተ እኔንም ከጧት ጀምሮ እንዲህ ሲያደርገኝ ነበር ወይ እኔ ለቆኛል መልካም እድል አንተ ሰላቢ መተተኛ ሚስተር ድረስ ምንድነው መገለፈጠው አንተ ምን አረኩ ነኝ አንተ በቃ ሁሌ ሴራ መጠን ሳይቀር ኤሌክትሪክ ፓወር ከለኝ የራስ ጉዳይ ይመስላል አርፈ ደመተ እስራኤል ስራበት አንድ ነገር ልጠይቅ እስራኤል ስራ ዶጭ አንድ ነገር ልጠይቅ ምንድነው መፍትሄው ይሄ ነገር እንዴት ሆነ እስቲ አንድ ግርን ከመሬት አንሳና ሞክሮ ግራውንድ አርጎ እንደው አጀ አይ ሁለት ግር ሞክሮ ሁለት ግር እንዴት ምንድነው መገለፈጠው አንተ እስራኤል ስራበት በላቸው አላበዛውም እንዴ ከኔ ጋር የምትሳፈጠው ነገር ግን አቁ አርፍ ደመታ ምንድነው የሚያንጫጫችሁ ደነዙላ ያማል እንዴ ጤነኛ አይደለም ጦሰኛ ደናደር ወንድም አለ ተናግሬ ነበር ምንድነው የተናገርከው አይ ምንም ሰው ዝም ብሎ ሰበበኛ ይሆናል እንዴ ጦሰኛ እጭ እንዴ ምንድነው ጉዱ ዛሬ ደግሞ ንዝረቱ ከሆነ የቋ ጊፍት ነው ማለት አንቺን ከመንጋቱ በፊት እሱም እንደዚህ ያደርገው ነበር አሃ ማስተላለፉ ነው ማለት ነው ጉንፋን በይ መልሼ ብነከውስ እስቲ ሞክሪው አሁንም ያው ነው አልሰራም ባክ እስቲ በቦክስ ድገሚ አረስ ቀልድሽ ነው በእጅ ሰበብ እንዳይሆን ስለዚህ ለሌላ ሰው ነው ማስተላለፍ የምትችይው ማለት ነው ምንድነው ጉዱ ታዲያ ምንድነው ማድረግ ያለብኝ እንደ ጉንፋን ነው ጉዳዩ ለሌላ ሰው ነው ማስተላለፍ የምትችል መጀመሪያው ሻንታ ምንቆርቆ ነው አንተ ከኔጋ ችግር ምንድነው አንተ ነው ችግር ራሱ እንደ መልከኝ አንተ ፈረል ድብድቡን ሰኔ 30 ታደርጉት ምንድነው ያልከው 30 ቦታ ቆራጭ ይሄ ሰንሰው 30 ቦታ ቆራጭ እሺ ፊቴና እንደራ መተዳደረኝ ስራ ስራ ልፋ ልፋ ተረ ግረ ብላ
ኧረ ተረጋጋ። ምን ያደርግኛል? አስማት ነው እንዴ? የንዝረት ቅብብሎሽ ይባላል። ዶጮ ለኔ፣ እኔ ደግሞ ለወንዴ፣ ወንዴ ደግሞ ላንተ ሰጠች። አንተ ደግሞ እንደምንም አድርገህ ለሌላ ሰው ነው መስጠት ያለብህ። ቀልደኞች እዚህ ቃል እየደረሽ ዝሬልሽ ቦስ መጣ። ቦስንማ እንደዚህ አታረጉም። አለቀኝ ሰላም ማለታችን አትችልም። ቦስ አንተ ማለት የተከበርክ የተማርክ ብዙ ሰው የሚፈልግ ነው። ከነዚህ ከተራ ሰራተኞች ጋር ጊዜህን አታጥፋክ። ዞሮ ቦስ አንድ ነገር ግን ልንገርህ፣ የሆነ ነገር ቢደርስብህ ግን ውርድ ከራስህ። እውነቴን ነው። አንተ ራስህ ውረድ ከራስህ። ምን ይመስላል? እሺ ጥሩ። እንዴት ነህ ጉብልዬ? ሰላም ነህ ወይ? እንዴት ነው? አዎ ዝም በሉ። ቦስ እኮ ለእናንተ ሲል ያልሆነ ነገር የለም። ለምን እንደዚህ የምታሰቃዩት? መጫወቻችሁ ያደረጋችሁት እንዴ? ምንድን ነው ጉዱ? ይኸውልህ ጌታዬ ከጠዋት ጀምሮ እኮ ነው እንደዚህ ሲጫወቱብን። ዝም በል እዛማ ጠየቀ። ዶጮ ጠዋት ያመጣብን ጣጣ ነው ዞሮ ዞሮ አንተ ጋር የደረሰው። መፍትሄውስ? መፍትሄው ለሌላ ሰው ማቀበል። እኔ የምለው እዚህ ቢሮ ግን መቼ ነው ስራ የሚሰራው? ከዋና መስሪያ ቤት ሌላ ነገር ነው የሚወራው። እናንተ እዚህ ጋር ትጨማለቃላችሁ። እንዲያውም ከዋና መስሪያ ቤት የመጣው ደብዳቤ ያሳያችኋለሁ። እናንተ ደግሞ ጭቅጭቁ ሊጀምር ነው። መድኃኒቱ ሙዚቃ ክፈቱለት። ወይኔ እኔ ጋር የለም። የቱካን ሳይመጣ ሰኝ ተገኝቷል። በቃ ዝግጁ ነው። ክፈቱት እንጂ። የሚገርም እኮ ነው። እናንተ ባመጣችሁን እኮ መያዝ አቃተኝ። በጣም ይገርማችኋል። ያለፈውን ዓመት ሪፖርት ስቴትመንት የተደረገው እዚህ ካለው ሪከርድ ጋር አይጣጣምም። እንዳውም ኦዲተሮቹ ማንስ ሌላ ነገር ነው። እኔ በዚህ አንተ ማን ዝጋው ጉብልዬ፣ እቺ ሙዚቃ ዝጋ። እኔ ምን አገባኝ? ደሞዝ የላችሁ፣ ደሞዛችሁን ፍረዱ። ጀግኖች ዋ ዲስ በቃ እንደዚህ ይሄን ሙዚቃ ቦስ በሰማው ቁጥር በቃ ደህና ናችሁ? በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ጥላ ቢስ ኮቴ የለሽም እንዴ? አርፍኩኛ። ማንኛውም ሰራተኛ በቀን 8 ሰዓታት እኮ ነው እዚህ ነበር ማለት ነው። ታክሲ ይገርማችኋል። ታክሲ የመጣ አልነበረም። ሰልፉ ረጅም ነበር። ከዛ በኋላ አንድ ሰው መጣልኝና ድንገት ባሙሽ ብዬ ያስካትን ጃኬቴን ቦርሳ ውስጥ አወጣውና ቀሚስ ስትፍ አድርጌ የሰልፉ ፊት ለፊት መሆን። ከዛ የሰልፉ ፊት አድርጌ ደግሞ ጥሩ ነው እማዬ። ከዛ በኋላ ይገርማችኋል። እማዬ ጨዋታን እያቀለጠች ነው። ምን ተፈጠረ ምናምን ብዬ ወደ እማዬ ሲዞር ሰልፈኞቹ ይሳቁብኝ ነው። ከዛ በኋላ ቀስ ብዬ ምንድን ነው የሚስቁብኝ ምናምን ብዬ ስመለከት ለካ ቀሚሴ ስር የወተፍኩት ጃኬቴ መሬት የተንዘላዘለ ነው። ነገር ግን እሱ ቀስ ብዬ ስቤ ያወጣሁት። ይሄን መንጣጣት የሚያስቆመው አንድ ነገር ብቻ የኤሌክትሪክ በዚህ ነገር ለካ እማዬ ራሷን ስታወርቃለች። እሷን ሆስፒታል ይዞ መሄድ። ከዛስ እዛም ሰልፉ ቢረዝምብኝ ቀሚሴ ስር ወተፍ አድርጌ ጃኬቴ የሰልፉ ፊት ለፊት እርጉዝ መስዬ በመሆን ከዛ ይገርማቸዋል። እማዬ እንደማትንፋታ እኔንም ወልጃ አስቀምጦኝ እያጣደፈኝ ማወልጃ ክፍል። ከዛ ይገርማቸዋል። ዘዬና አንድ ቆንጆዬ ዶክተር መጣለች። ቤቲ ደህና ነሽ? ምስጋና ለኤሌክትሪኩ በቢሮአችን ሰላም ሰፈነ። ስራ ልፋ ጥረ ግረ ፋይል ላሳድስ ነበረ።
ምን ነበር ያልከው? ፋይል አሳድስ ነበር። ይቻላል። ይገርምሻል፣ እዚህ ቢሮ ውስጥ እንደዚህ አይነት ፋይሎችን የምሰራው እኔ ብቻ ነኝ። ይቻላል። ይሰራል። ዶች ይሄ ፋይል እድሳት ነው መሰለኝ። በእናትህ እንዴት እንደሚሰራ ብቻ ሳይ ላበስልበት። ይሄ እኮ የእርግዝና መከታተያ ነው። ሴትዮዋ ጤነኛ ትመስለኝ። በዛው መንታን ያረግዝ ሴት መሆኗ ብቻ በቂ ነው። የሚጠጣ ምን ይወጣልሽ? በእውነት በቃ ትንሽ ታቆያለች ፋይሏና ስልክ ስጭኝና ደውዬ እኔ ራሴ እጠራሻለሁ። እሺ የድርጅቱ ነው። ያንቺ ስጭኝ ዳይሬክት ድርጅቱ እናስቸግራለን። ያንቺ ስጭኝና እኔ ራሴ ደውዬ ጨርሼ እጠራሻለሁ። እሺ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ቦስ እሷ ነው ነግረህ ኧረ አንገላታችሁኝ እኮ ምንድን ነው? ህይወትን ግልትራት ቻለው ሸበለው ያለፈው ዓመት ነው። አዎ ይኸውልህ በዚህ ውጣና ምንድን ነው ማለት ነው ያለው ዲ ስፎግር ሰላም ለዚህ ቢሮ። ዛሬ አንድ ጥቁር ጠይም እንግዳ ይዤላችሁ መጥቻለሁ። ማን ነው? ገምቱ። ልጅ አይደለም። ያላመንከው ምን ልጅ አይደለም አልኳችሁ። ከገጠሯ የከንፈር ወዳጅ የወለድከው። ሞዛዞች ዝም ብሎ ነው የሚያወሩት። ከዚህ ቢሮ መማር የሌለብህ ነገር ቢኖር ወሬያቸው ነው። ተዋውቁት። ለፕራክቲስ ከዩኒቨርሲቲ የመጣ ነው። ስምህን ንገራቸው። ራሱ በኋላ የአባትህ ስም ልመንህ። አላምንህም። የአባትህ ስም ጉምጉም ነው። ጉምጉም ደግሞ ምንድን ነው? ዝም በላቸው። የኔን ስም ነው የምልህ። ኧረ የኔ ልጅ አይደለም አልኳችሁ እናንተ ሰዎች። ተመልከት፣ ተቀመጥ፣ ተነስ፣ ሳቅ፣ አልቅስ፣ አጨብጭብ፣ ሽና፣ አረጋግታ። አየህ አይደለ? ታወቀው። ተቋም ይባላል። በቅጽል ስሙ ቋ እያሉ ይጠሩታል። ከሱ የምትማረው ለአለቃ የምትሰጠውን የከበሬታ ጥግ ነው። አሁን ደግሞ በተቃራኒ ነው ማሳየው። ተነስ፣ ተቀመጥ፣ ሳቅ፣ አልቅስ። ከሱ ደግሞ የምትማረው መደረግ የሌለበትን ነገር ነው። ለአለቃ አለመታዘዝ፣ አለቃን መናቅ፣ ስራን አለመስራት። እሱ ደግሞ መልሶ ራስህን ነው የሚያዋርድ። ቦስ እንደ አለቃነትህ እኮ አከብራለሁ። ከዛ ውጭ ግን እንደ ቋጠብር ግፍ ማለት አይጠበቅብኝ። መብትና ግዴታዬን ማውቅ ሰው ነኝ። ኦኬ እንግዲህ ያልኩህን ውርደት። አንተ መብትና ግዴታህን ታውቃለህ? አዎ። ግዴታ ምንድን ነው? ስራዬን መስራት። ስራ ምንድን ነው? አካውንታንት 2 ነኝ። ማንኛውም ሰራተኛ በተቀጠረበት የስራ ዘርፍ ቦታው የሚፈልገውን እውቀትና ብቃት ሊያሟላ ለዚህም አስፈላጊው ማስረጃ ሊኖረው ይገባል። አይ ማስረጃውን እንኳን ተወው። እሺ እስቲ አካውንታንት 2 ከሆንክ ይሄን ጥያቄ መልስልኝ። ጠይቀኝ። ተረጋጋ። እሺ
ኢንቨንተሪ ላይ የ1000 ብር ዕቃ ጨመርክበት። እሺ በዛው ቅጽበት ኢንካም ስቴትመንት ላይ ምን ያሳያል? አየህ አይደል ይሄን ውርደት? ያንተ ዕውቀት በሴቶች ጉዳይ ላይ ያልቋል። አገኘሁት። ትርፍ ነው የሚያሳየው። ትርፍ አንጀት። መልሱ ምንም አያሳይም የሚለው ነው። ኢንቨንቶሪ መጨመር ወዲያው የሚያሳየው ባላንስ ሺቱና ካሽ ፍሎ ስቴትመንቱን እንጂ ኢንካም ስቴትመንቱን አይነካም። አመሰግናለሁ ዶጭ። ከሱ ደግሞ የምትማረው ንጹህ ዕውቀትን ነው። ስለምሰራው ስራ በቂ ዕውቀት መያዝ ምን ያክል ኮንፊደንስ እንደሚሰማ ነው የምትማረው። ዶጭ ነው ስምህ? አዎ እንደምታይ ወፍራም ስለሆነ የዶጭ ችግር አንድ ችግር ብቻ ነው። ምን? ቦስ ተው እንጂ የሰው ሰው አስመታኝ እኮ። ራሴ ድምፁ እንዴት ነበር ቦስ? ሞኝህን ፈልግ። አገኘህ? የዶጭ የጥፊ እንኳን ምንም አይደለም አለ እንጂ ማላሳይ። እቺ ባልደረባችን ደግሞ ተዋውቃት። እንዴ ሴት ነች እንዴ? ወንድ ነህ እንዴ? ወንዴ እያልናት ነው የምንጠራት። ትክክለኛ ሰው። ታታሪ፣ ሰዓት አክባሪ፣ ገሎ ቀባሪ፣ ተፈሪ፣ አስፈሪ ሰራተኛችን ነች። ከእሷስ ምንድን ነው የምንማረው? ታዋቂውን የአባቶቻችንን አባባል ሙሉ ትርጉሙን ትረዳዋለህ። ምን የሚለው? እሺ መንቀልቀል ለመንቀል ና እቺ ደግሞ እቺ ባልደረባችን የቢሮአችን ጸሐፊ ነች። ቆንጆና መልከ መልካም ናት። ከሷ ደግሞ የምትማረው ነገር ቢኖር ምንም ነገር እንዳትጠይቃት። አልገባኝም ቦስ። አልገባህም? ሞክረው። ሰላም ቤት። ሰላም ራሱ። ስራው እንዴት ነው? ስራ ቆንጆ ነው እግዚአብሔር ይመስገን። እኔም እንደሱ ባካንት ፍለክሰት ብቻ ነው የሚቀረኝ። ትምህርት ትንሽ ይከብዳል፣ ግን እድሜ ልጆች አንዳንድ አሳይመንቶችና ማስደረግ ፈልጎ ነገሮችን እያገዘኝ አሁን በጥሩ ውጤት ላይ ይገኛል። ስመረቅ ቀድሜ ከማመሰገናቸው ሰዎች የመጀመሪያ አንተ ነህ። አንተስ በምን ባካንት ነበር የተማርከው? አይ እኔ እንኳን ከትምህርቱ ቅድት ያስተማርቸው ግና ነው ቅጥ ድብን የሚያደርገኝ ወይ እነሱ ያልተረዱት መሆኑ ወይ የመስጠት አቅሙ ፍላጎት የላቸው ነው። እነሱ ስንሳት ለአወቃወት ለፍለፍለ የማይገባኝ ነገር እኮ ሎጂ የበሰፈንዶች ውስጥ ነው የሚፈታኝ በነገር ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ቅድም እንዳሳየው አድርገህ ስራና ካስቸገረህ ጠይቀኝ፣ ችግር የለም። አመሰግናለሁ። በደንብ እየሰማ ነው። ምኑ? ዶጮ ለአዲሱ ልጅ እያስረዳ ያለው ቢገባ ቦስ ነህ? ማነው ይሄን የደብደብ ስራ የሰራው? ማነው ይሄን ትራንዛክሽን የሰራው? በዛ ላይ ደግሞ ስም መጻፊያ ላይ ስም የለም። ማን ነው? እኔ ነኝ። ማ? እኔ። አንቺ? አዎ እኔ ነኝ። አንቺ? አዎ። እሺ ጎበዝ፣ በርቺ፣ ጨምሪ። በጣም ነው እንዴ! ምን እየሰራ ነው? እንዴ ውዴ፣ እዚህ ምን ትሰራለህ? ውዴ ምን አደረኩ? ከቤት ስትወጪ ምን አድርጊ ብዬሽ ነበር የወጣሽው? ተናገሪ እንጂ ምን ይረግምሻል? ይቅርታ። ለምን? ካልሲዎቹን ሳላጥብ ስለወጣሁ። ምን እየሆንክ ነው? ሰውዬ ምንድን ነው ያማል እንዴ? ምን አገባችሁ እናንተ? ምን አገባችሁ በእኛ ማል? እኔ ነኝ ስራ ሳልሰራ የወጣሁት። ጥፋት ያጠፋሁት እኔ ነኝ። ኧረ እንዲህ በእናትሽ ሰውዬ ዝም አትበይ። ዝም በል እባክህ። ና አባት እንሂድ በቃ። ና ውዴ፣ ና ውዴ እንሂድ በቃ። ሰው ሚስቱን መቅጣት አይችልም። እያንዳንድ ጠብቅ ድንቢጥ ሲምቢሮ ሲኪኒ ምርጥ ምንድን ነው የተፈጠረው? ምን ተፈጠረ? ማለቴ
ያ ሁሌም ግራ የሚገባን ነገር ይሄ ነው። ወንዴን ማንም እኮ ቀና ብሎ ማየት ይፈራል። ይሄ ነፍሰ ቀጭን ስትሮ መሳይ ሰውዬ ግን አንገቷን እንኳን ቀና ብላ ደፍራ አታየውም። ታውቃላችሁ? በዚህ ጥረቱ አጎንብሳ እንጂ ቀና ብላ አታየውም እኮ ዞሮ ዞሮ። ደግሞ እኮ ስሙ ነው የሚያስቀው፣ ወንድ አፍራሽ። እንግዲህ የሚወራው ነገር ወንዴ በሆነ ወንጀል ለረጅም ዓመት እስራት ተፈርዶባት ነበር። እናማ እሱ ነው አሉ የሆነ ነገር አደራርጎ ከስር ያስወጣት። አዎ እዛ በቆየችበት 3 ዓመታት ውስጥ ነው ሂሳብ ተምራ እዚህ ለመቀጠር የበቃችው። ወንዴ እኮ ጎበዝ ነች፣ ትኩረት አድርጋ ከሰራች ማለት ነው። የሚገርመውስ የቦስ ጀርባ ነው። ጎበዝ ምንድነው? የወንዴን ጉዳይ ያወጣችሁ የሌላው ሊቀር ነው። ይኸውልህ ራሱ ቦስ ከዚህ ቢሮ በፊት የተለያዩ ቦታዎች ላይ ሰርቷል። ከዛ በፊት ግን ገጠር የሆነ ወንጀል ሰርቶ ነው ወደ ከተማ አመልጦ ይገባ። ሰው ገሎ ነው ይባላል ነው አልተረጋግጥም። ጉድ ነው። ጉድስ የተቋም ነው። ምንድነው ጉዱ? ወደዚህ ስራ ከመግባቱ በፊት የፖለቲካ ሰው ነበር። ማለት ባለስልጣን አይደለም፣ ተቋሚ አይደለም፣ አክቲቪስት አይደለም፣ ካድሬ እኮ ማለት ይኸው ተቋም ስሙን ጥሩ ትርጉም ለመስጠት አታስብ። ለዛ ነው ለበላይ አካል ከፍተኛ የሆነ አጨብጫቢነት ያለው። እንዴት እዛ ውስጥ ገባ? ታው እንዳታወራ ስራ ልፋ ጥረ ግረ ብላ ከ1997 ላይ ትልቅ የሀገር ጦስ ተነስቷል ነበረ። በዛን ጊዜ ይገርምሃል የሆነ ብጥብጥ ምናምን ሲነሳለ ፌዴራል ፖሊስ በዚህ ጋር ከዛ እንደምንም አድርጌ እንደምንም ራሴን ችዬ እንደምንም በቃ ተቋቁመ የሆነ ቦታ ጠጋ አልኩላለሁ። ግን አሁን ከአሁን በኋላ ፖለቲካ ምናምን ውስጥ አልገባም። እንደዚህ አይነት ስራ ይሻላል። ሀሳብ ከሚይዘኝ ሂሳብ አያያዝ ተማርኩና እዚህ ገባሁ። እንዲህ ነው ማስረዳት እንጂ። ኦኬ ዶጮ ያንቺን ማን ያወራልሽ? አውራው እንደውም ልጁ አንድ ነገር ይማርበታል። ዶጮ ማለት እዚህ መስሪያ ቤት በዘበኝነት በጥበቃ ይቅርታ፣ በዘበኝነት ለ6 ዓመት ሲሰራ የቆየ ሰው ነው። ማታ ጠበቀውስ? ድሮ ገጠር ላይ የለመደውን ወፍ ማባረሪያ አሻንጉሊት እዚህም ተገበረው። እሷን ላይ ያለ ማንም ዝር ሳይል ተምሮ ተመረቀ። ያልገባውን እንኳን እኛ ነበር የምናስረዳው። ዛሬ ግን የቤት ስራ እንሰራለን። እኔ የቤትስ ታሪክ? ቤቲ ምንም ታሪክ የላት። የሆነ ታሪክማ አይጠፋም። ተማረች፣ ተማረረች፣ ተመረቀች፣ ተረገመች፣ እዚህ እየሰራች ነው። መሰለ ታሪክ የደበቅሽ ታሪክ ብሎ ዝም። እስቲ አንተ ንገረኝ እንዴ። ሰዓቴስ? ምን ሰዓቴ አስራው ነበር እንዴ? ስተኛም አላወልቆ ሰዓቴ ያዝ። የትላንቱ ሌባ የዛሬው አካውንታንት ራሱ ባለ። ቦስ ምን አይነት ጉድ ነው ያመጣብን? ምን ማለት ነው? በቃ ድሮ በስርቆን ነበር የምተዳደረው። ሞባይል፣ መኪና፣ ሀገር ምንድን ነው የምትሰርቀው? ኪስ ውስጥ ያለ ሁሉን ነገር። አሃ ጥቃቅንና አነስተኛ ነሻ። የድርጅታችን ደንብ በዚህ ጉዳይ ላይ ምን እንደሚል ታውቃለህ? ማንኛውም አዲስ ቅጥር ሰራተኛ ከወንጀል እና ተያያዥ ከሆኑ የህግ እገዳዎች ነፃ መሆን አለበት። ትክክል። ግን እንዴት ነው? አውቄው ሳይሆን አንብቤው ነው። ሰላቢ ጆሮ ጌጥ ጣል አለ እንዴ? የማን ነው? ገምቱ። እዚህ ቢሮ ውስጥ ብቸኛ ሴት ቤቲ ናት። የማን ሊሆን ይችላል? ወንዴ ለአንቺ ጆሮ ጌጥ ምን ይሰራል? ሴትነቷ በምን ይለያል? ወንጀልች አንደኛ ይባለ ከመቼው ነው ይሄን ሁሉ የሰበሰብከው? እኔ ግን ተቀይሜ ያለው። ለምን? ሁሉም ሲሰርቃቸው እኔን ብቻ ነው ያልሰረቀኝ። እርግጠኛ ነሽ? ኧረ ጫማዬ ማን ደፋር ነው ጫማዬ ከገዛ እግሬ ላይ የወሰደው?
እዚህ ግቢ ውስጥ Se lo han robado 4 coraceros, a ver si puedo rescatar. Se lo han robado 4 coraceros, a ver si puedo rescatarla con 4 diceros. Pues así, pues no, te diga guay mi dicha, para fuerza basto yo.